እንግሊዝኛ ስታወሩ ልክ እንደ አማርኛ ድምቅ ይላችሁ ከፈለጋችሁ ሰው ሲያወራ ዝም ብላችሁ ሰምታችሁ ኦኬ አትበሉ። ታዲያ ምን እንበል? አንደኛ በሚገባ ነዋ። Oh for sure. ናይስ። ጥቁሮቹ ደግሞ ይሄኛውን ፈሻው ይላቸዋል። ሁለተኛ ኧረ ከምር ነው። No way. Seriously? No way. Seriously? ሶስተኛ ይገባኛል። I totally get that. አራተኛ ትርጉም ይሰጣል። That makes a lot of sense. አራቱ እነዚህ ናቸው አይደለ? እስኪ አሁን ሳወራ የትኛውን ነው የምትሉት? አንደኛ 3 ልጆች አሉኝ አልኳችሁ። የትኛውን ነው የምትሉት? No way. Seriously? ካላችሁኝ ትክክል ናችሁ። ቀጥሎ ቪዲዮ ላይክ ታደርጓታላችሁ። Oh for sure ካላችሁ ትክክል ናችሁ። ይኸውላችሁ በጣም ብዙ ስራ ስላለብኝ በቃ አንዳንዴ በጣም ይደክመኛል። የትኛውን አላችሁ? I totally get that ካላችሁ ትክክል ናችሁ። አሁን that makes a lot of sense እኔ የምላችሁ እናንተ ምን ብትሉኝ ነው? እሷን ኮሜንት ላይ አድርጉልኝ። በሚቀጥለው እስክንገናኝ ድረስ ማራኪ እንግሊሽ ያስችላል። እነዚህ ደረሷቸው ሴቭ አድርጓቸው። ኦኬ one love